በጌታችን በአምላካችን በኢየሱስ ክርስቶስ የሚያምኑ ሁሉ በእግዚአብሔር ዘንድ እንዲድኑ እነሆ የእግዚአብሔር ጽድቅ ያለ ሕግ ተገለጠች ይላል። ይህንን ነው ሐዋርያው ቅዱስ ታላቁ ቅዱስ ያሬድ ዘወረደም ሰማይ በቃሉ ተናግሮ የሚያድን የሚፈውስ አይሁድ በመስቀል ላይ የሰቀሉት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መውረዱን ነው የሚያበስረው። በእግዚአብሔር ዘንድ የሚድኑ ሁሉ በጌታችን በአምላካችን በኢየሱስ ክርስቶስ እንዲያምኑ ይላል። ነአምር ከመ ኢይጸድቅ ሰብ በገቢረ ሕግ ኦሪት ዘእንበለ ዳሙ በአሚን በኢየሱስ ክርስቶስ ወንሕነኒ አመነ ወበሃይማኖትነ ቦቱ ንጸድቅ። ገላትያ ምዕራፍ 2 ቁጥር 16 ላይ ሰዎች ሕገ ኦሪትን ጠብቀው መዳን እንደማይችሉ እናውቃለን። ሕግን በመጠበቅ ኦሪትን በመጠበቅ መስዋዕትን በመጠበቅ በጸሎታቸው በመስዋዕታቸው በተጋድሏቸው ሊድኑ አልቻሉም። ሰው ሁሉ የሚድነው በእግዚአብሔር ልጅ በማመን ብቻ ነው። ስለዚህ እኛም በሱ አምነናል፣ ሃይማኖታችንም እሱ ነው ይላል። ሃይማኖታችንም እሱ ነው።